የሰው ልጅ እንደ አበባ ነው፣ ይረግፋል፣ ይጠወልጋል፣ ይደክማል። ወጣትነት ከሄደ በኋላ ተመልሶ አይመጣም። ለዛ ነው ሸሪዓ ክፍት ጊዜህን ተጠቀም፣ ወጣትነትህን ተጠቀም እያለ የሚመክረው። እርጅና የሰውነት መዛል ከመጣ በኋላ ልብ ሊያስብ ሊከጅል ይችላል ብዙ ነገር ግን አካል አይታዘዝም፣ አያግዝም። መስራት በወጣትነት ነው ለዱንያ ከሚባለው በላይ ለአኺራም መሰራት ያለበት ወጣትነት እድሜ ላይ አቅም እያለን አቅምና ፍላጎት አብረው ተጣምረው ነው የአኺራን ቤት የሚገነቡት። ወጣትነታችንን የአቅም የጉልበት ጊዜያችንን ለዱንያ ለዛዛታ ለወሬ አድርገ ነው ስናረጅና ለዱንያ መሯሯጥ የማይችል አቅም ይዘን በስተርጅና ወደ መስጂድ ምንመጣ ከሆነ ራሳችንን በድለናል። አጀላችን መቼ እንደሚቋጭ አናውቅም። መች ቀብር እንደምንገባ አናውቅም። የመጣ ግን እንደሆነ ሁላችንም እናውቃለን። አንድ ቀን እንደምንሞት እናውቃለን። ቀብር እንደምንገባ እናውቃለን። ምን ይዤ ነው ምገባው? እንዴት ነው ምገባው? ምን ይዤ ነው አላህ ፊት መቀርበው? የዘውትር ጥያቄያችን ሊሆን ይገባል። ነፍሳችን ልናስቀድም ይገባል። ሞት ከዱንያ ማውጣት ተመዝግቦ የተሰጠን የምናውቀው የጊዜ ገደብ የለውም። በውል የሚታወቅ ምልክትም የለውም። ይሞታል ተብሎ የሚጠበቅ ያልጋ ቁራኛ የሆነ ሰው እያለ ለ10 ዓመታት እየኖረ መኖሩ ለቤተሰብ አስፈላጊ ነው፣ ለሀገር ለመንደር ጠቃሚ ነው የሚባል ሰው ሞት ይቀጥፈዋል። ይሄን የተረዳ ሰው ሁሌ ለነፍሱ ቅድሚያ ይሰጣል፣ ለአኺራው ቅድሚያ ይሰጣል። የጌታውን ውዴታ ደስታ የሚያገኝበትን ነገር ከማድረግ ወደ ኋላ አይልም። ለቤተሰቦቹ ከሚጨነቀው በላይ ለነፍሱ ለዲኑ ይጨነቃል። የሰው ልጅ ያለችው አንዲት ነፍስ ናት። አንድ እድል ነው ዱንያ ላይ የተሰጠን። ይሄን እድል በአግባቡ ተጠቅሞ ለነፍስያው አዝኖ አስቦ ተጨንቆ ወደ አኺራ ስንቅ የሸኘ ሰው እውነትም እድለኛ ማለት እሱ። ነፍሱን ትቷት ቸላ ብሏት የሚጨነቀው ለውጫዊ አካሉ ብቻ በዙሪያው ላሉ ሰዎች ብቻ የሆነ ሰው አንድ እድሉን ዱንያ ላይ በአግባቡ ያልተጠቀመ ሰው ከሳሪ ማለት እሱ። ነፍሳችንን ሊያድናት የሚችለው እዚህ ዱንያ ላይ የሰራነው ስራ ነው፣ የታገልነው ትግል። ዱንያ ላይ ለኔ ብሎ ነበረ የሚለፋው የሚደክመው ጀነት ይግባ የኔን መልካም ስራ ለሱ ሰጥቻለሁ ብሎ አኺራ ላይ ካንተ ጎን የሚቆም ማንንም አታገኝም። ይሄን ሐቂቃና እውነታ አላህ ቁርአን ላይ ነግሮናል። ብዙ ሰዎች ዲናቸው ላይ ኢማናቸው ላይ ድክመት እየታየ ጉድለት እየታየ ምን ላድርግ ጊዜው ነው፣ ስራ ነው፣ ጠዋት ማታ ለስራ ማሯሯጥ ነው፣ ልጆች አሉብኝ፣ ቤተሰብ ይጠብቀኛል ወዘተ ይላል። የቤተሰብን የዱንያ ህይወት ያቃኑና ያስተካከሉ የራስን አኺራ ማበላሸት የሞኝነት ያላዋቂነት የመጨረሻ ጥጉ ነው። ለስራ ብለው ለቤተሰብ ብለው ለልጄ ብለው ሶላተል ጀማዓ የሚተው ሰዎች፣ ሐጅ ወጅቦባቸው ሐጅን በሰዓቱ ከማድረግ የሚያዘገዩ ሰዎች አሉ፣ የሚዋሹ ሰዎች አሉ፣ የሚሰርቁ ሰዎች አሉ፣ የሚያጭበረብሩ ሰዎች አሉ፣ ማይደረገው የሚያደርጉ ከሸሪዓ በፊት ህሊና ሁሉ ማይፈቅደው ሁኔታ ላይ የሚኖሩ ሰዎች አሉ። ለምን ሲባሉ ለቤተሰቤ ስል፣ ለህይወቴ ስል፣ ለልጆቼ ስል ይላል። ሞተህ ቀብር ስትገባ ማናቸውም ካንተ ጋር እንደማይገባ ወቅ። የቂያም ቀን የፍርዱ ሜዳ ላይ ሚዛኑ ስፍራ ላይ አንዲት መልካም ስራ ጎድላኛለች እባክህ ልጄ ና እስቲ ሙላለኝ ብትለው ነፍሲ ነፍሲ ነው የሚለው እንጂ አባዬ ዱንያ ላይ ያስተምረኛል፣ እናቴ ሆይ ለኔ ብለሽ ወገብሽ እስኪታመም ድረስ እስኪጎብጥ ድረስ ለፍተሻል ደክመሻል እንኪ የአንድ ዓመት ሶላት አጅሩ ሰጂ ወላሂ አይልም። የውመ የፊሩ ልመርኡ ሚን አኺህ ወኡሚሂ ወአቢህ ወሷሒበቲሂ ወበኒህ ሊኩል እምሪኢን ሚንሁም የውመኢዚን ሸእኑን ዩግኒህ። አይደለም እንካ የአንድ ዓመት ጾም ውሰድ፣ የአንድ ዙር ሐጅ ዑምራ ምንዳ ሰጥቼሃለሁ ተጠቀምበት ሊሉ ይቅርና ልጅ ከወላጁ ይሸሻል፣ ባል ከሚስቱ፣ ሚስት ከባሏ ተሸሻል። ሁሉም በራሱ ሓጃ ይጠመዳል። የውመ ተእቲ ኩሉ ነፍሲን ቱጃዲሉ ዐን ነፍሲሃ ወትወፋ ኩሉ ነፍሲን ማ ዐሚለት ወሁም ላ ዩظለሙን ብሎ አላህ አስቀድሞ ያኔ የሚሆነውን ነግሮናል በረሕመቱ አዛኝ ስለሆነ። የቅያማን ቀን አስታውሱ። ምን አይነት ቀን ነው እሱ? ተእቲ ኩሉ ነፍሲን እያንዳንዷ ነፍስ ትመጣለች፣ ቱጃዲሉ ዐን ነፍሲሃ ለራሷ ልትከራከር፣
ሁሉም ለራሱ ይከራከራል፣ ለመከላከል ይሞክራል እንጂ ማንም ለማንም በዛ ቀን ደበጋ ሆኖ ተሟጋች ሆኖ እሱ ይዳን እኔ ልሰቃይ የሚል የለም። እንደውም በተቃራኒ እሱ ለአደጋ ተጋልጦ እኔ በዳንኩ ነው የሚለው። የወዱል ሙጅሪሙ ለው የፍተዲ ሚን ዐዛቢ የውሚኢዝን ቢበኒህ። ዛሬ ወላጆች ሕፃን ልጃቸው ቤት ውስጥ ሆኖ እሳት አደጋ ቢነሳ ቢፈጠር ልጄን አወጣለሁ ብለው እሳቱን ያዩት ይገባሉ ዱንያ ላይ። የቅያም ቀን ግን ወዳጅ ወዳጁን ወላጅ ልጁን አሳልፎ ሰጥቶ ለመከራ ራሴን ባዳንኩ ብሎ ይመኛል። ይሄን ያለው አላህ ነው። ወሁወ አስደቁል ቃኢሊን። ዱንያ ላይ ሙጅሪም ሆኖ የኖረ ሰው፣ አላህን ያስቆጣ ሰው፣ ነፍሱን ቸላ ያለ ሰው አኺራ ላይ ትልቅ አደጋ ፊት ለፊቱ ሲጋረጥ ምን ያደርጋል? ከዛ አዛብ ለመሸሽ ለመዳን ልጁን አሳልፎ መስጠት ይመኛል። ወዳጁ፣ ሚስቱ፣ ዘመዱ፣ ቤተሰቡ ወመን ፊል አርድ ጀሚዐን ሱመ ዩንጂህ። ምድር ላይ ያሉ የሰው ልጆችን በሙሉ አሳልፎ ሰጥቶ በዳነ ይመኛል። ከላ አይሆንም ይላል አላህ ተባረከ ወተዓላ። ነፍስ ሁሉ በስራዋ ትያዛለች። ስለዚህ በስራችን እንደምንያዝ ዛሬ ልናውቅ፣ ይቺን ነፍሳችንን ነፃ ለማውጣት ቀን ከሌሊት ልንለፋ ልንደክም ይገባናል። በምኞት ሳይሆን በስራ ለመዳን ጥረት ልናደርግ ይገባናል። ነቢዩ ዓለይሂ ሰላቱ ወሰላም የመካ ዘመዶቻቸውን ሰብስበው ደረጃ በደረጃ ከላይ ከፍ ካለው ዘመድ ጀምረው ከሳቸው ቀረብ እስካለው ድረስ አንድ ባንድ ጠርተው አስጠንቅቀው ያ ማዕሸረ ቁረይሽ፣ እናንተ የቁረይሽ ስብስቦች ጎሳዎች ሆይ እሽተሩ አንፉሰኩም ሚነላህ፣ ነፍሳችሁን ከአላህ ገዝታችሁ ነፃ አውጧት። የነቢ ዘመድ ነኝ ብላችሁ አትፎክሩ፣ አትዘናጉ። ላ ኡግኒ ዐንኩም ሚነላሂ ሸይአን፣ ከአላህ በኩል ሊመጣባችሁ የሚችልን ቅጣት በተመለከተ አንዳችን እንኳ እኔ ልከላከልላችሁ አልችልም። ቁረይሽ ሰፊው የመካ ህዝብ ነው፣ የሀገራቸው ሰው ነው፣ የዘር ግንዳቸው ላይ የሚገናኙ ናቸው። ቀረብ ብለው ደግሞ ወደ ቤተሰብ ገቡ። እናንተ የዓብዲ መናፍ ቤተሰቦች ሆይ ወደ አያቶቻቸው ገቡ። ዝቅ አሉና እናንተም ቢሆን ከሰፊው ቁረይሽ የተለየ ማደርግላችሁ ነገር የለም፣ ነፍሳችሁን አድኑ። ከአላህ ዘንድ ሊመጣ ከሚችል አንዳችም ቢሆን አደጋ ቅጣት እኔ ልጠቅማችሁ አልችልም። ወደ አክስታቸው ወደ ሶፊያም ዞሩ፣ ወደ አጎታቸው አባስም ዞሩ። መጨረሻ ላይ የኔ የሰውነት አካል ቁራጭ የአብራኬ ክፋይ ይሏት ወደ ነበረችው ከውጪ ስትመጣ ተነስተው አቅፈው ይቀበሏትና የራሳቸው ቦታ ላይ ያስቀምጧት የነበረችው ፋጢማ ጋር ሁሉ አደረሱት ማስጠንቀቂያው። ያ ፋጢመቱ ቢንተ ሙሐመድን፣ ፋጢማ ሆይ የሙሐመድ ልጅ። ማን ከሙሐመድ በላይ አለይሂ ሰላቱ ወሰላም። አላህ ከፈጠራቸው ፍጥረታት ቁጥር አንዱ ታላቁ ክብሩ ነቢ ሙሐመድ ናቸው አለይሂ ሰላቱ ወሰላም። ነቢያትን ሁሉ አስከትለው የሰገዱ ኢማም ሆነው ኢስራና ሚዕራጅ ላይ፣ ጀነት ላይ ደግሞ መተው በራን ኳክተው አስከፍተው የሚገቡ የመጀመሪያው ሰው አደም፣ ኑህ፣ ዒሳ፣ ሙሳ በሚፈሩበት ቀን እንኳ እኔ ነኝ የሰው ልጆችን ካሉበት ጭንቀት አላህ እንዲገላግላቸው እማናግረው ብለው ሄደው ከአላህ አርሽ ስር ስጁድ ተደፍተው ተነስ ሙሐመድ የፈለከውን ጠይቅ የፈለከውን አስታርቅ የሚባሉ አልመቃም አልመሕሙድ ትልቁን የክብር ደረጃ አላህ የሰጣቸው ነቢ ሙሐመድ እንኳ በስተመጨረሻ ልጃቸውን ጠሩ። ከማንም በላይ የሚወዷት ልጄ ፋጢማ ሆይ ስለ ዱንያ የፈለግሽውን ጠይቅኝ የሚቻል ነውና አደርጋለሁ፣ ነገር ግን ላ ኡግኒ ዐንኪ ሚነላሂ ሸይአን፣ አላህ ዘንድ ግን ምንም አልጠቅምሽም። ፋጢማን እንኳ ሚያድናት ስራዋን አባቴ ነቢ ሙሐመድ ናቸው ብላ እንዳትዘናጋ ነቢ ያስጠንቅቀዋል። ስለዚህ ያለ ስራችን ማንም እንደሌለን ልናውቅ፣ ነፍሳችንን የምናድንበትን መልካም ስራ ሁሌም በቋሚነት ልንሰራ ይገባናል።